ለአማራ እንድትጠቅም ምክንያቱም እንድታውቅ ፈልጋለሁ። ቤታዮ I want you to understand እንድታውቅ ፈልጋለሁ። ወደዳችሁም ጠላችሁም 4000 5000 ሰው ቁጭ ብሎ ያያታል። ስለዚህ ለአማራ እንድትጠቅም በቃ ያላትን የሶሻል ሚዲያ የተሰጣትን ፍቅር እንድትጠቀምበት ነው። ኦኬ that's it። ስለዚህ ቤታዮ መጠንቀቅ አለብሽ። ጓደኞችሽን መምረጥ አለብሽ። መምረጥ እነዚህ ደንቆሮ ሰገጤ ከ13 ዓመት በላይ ኦሮሞና አማራን ሲያባሉ ይዋሉ ኦሮሞና አማራ ሰላም እንዳይኖረው ያደረጉ እነዚህ ናቸው። እነ ጅጋየው ኪዳኔ፣ እነ ዮናስ ሴጋ፣ እነ ማነው ሊያሸው ኦልሞስት በጣም ከ13 ዓመት በላይ ከድሮ እነዚህ ከድሮ ጀምሮ ሲስ በቃ ይሄ ነው ማንነታቸው። እዚሁ ነው ጥርሳቸውን የነቀሉት፣ እዚሁ ነው ትብታቸውን የቀበሩት፣ እዚሁ ነው ይሄን ስራ በመስራት ነው። ሁላችሁም ታፕታፕና ኮፒ ሊንክ አድርጉ። ዝም አትበሉ ጋይስ፣ ዝም አትበሉ። ሌትስ ጎ አንዴ ታፕታፕና ኮፒ ሊንክ አድርጉ። በደንብ ሄድበታለሁ። ሊያሾው እንሄድባታለን ዛሬ። ሊያሾው ትንሽ በደንብ ይሄድባታል። ተዘጋጁ። እኔ የምፈልገውን ገብታችሁ በቃ በደንብ እኛ ብልግና የለም እናትሽ እንደዚህ ምናምን እኛ በጣም እንትነን ስርዓት ያለነ ግን በመጀመሪያ ሊያሾው ትመጫለሽ ወደ ኦኬ አንተ ትራንስጀንደር በመጀመሪያ ሊያሾው እኔ ሴት ልጅን አልናገርም። ሴት ልጅን እንደማናገር ታውቃላችሁ አይደል እንዴ? ሴት ልጅን አልናገርም። የዚች ድምጽ ግን አጠራጥሮኛል። የዚች አሳሳቅ አጠራጥሮኛል። እጅጋየው ኪዳኔ ትራንስጀንደር ነው እናገረዋለሁ፣ ጾታውን የቀየረ ወንድ ስለሆነ ማለት ነው። ኦኬ ይሄ ግን መጀመሪያ አሳሳቁን እንየው።